ዋትስአፕ ጋይስ እሺ ቦይናት ዮንዲና ጀናና ዛሬ ባበደና ዲት በሆነ ቪዲዮ ተመልሰን መጥተናል። ዛሬ እንግዲህ ያለነው አዲስ ቤተ መንግስት አላየሁትም እስካሁን ድረስ ዛሬ እናያለን በሰፊ ማለት ነው። ቤተ መንግስት እንደሆኑ አንዳንድ ቦታዎች አሉት። ሾኬዞችን መውጣት አይቻልም። እንዲሁም ደግሞ ቪዲዮ የተከለከለ ነው እና አሁን ገና መግባታችን ነው። ከገባችሁ በኋላ እዛ ጋር እንትን ያደርጋችኋል። ምንድነው ትኬት ቆርጣላችሁ። ሁለት አይነት ትኬት ነው ያለው፣ ሬጉላር እና ስፔሻል። ሬጉላር መኪኖችን ትጎበኛላችሁ፣ ግን ቤተ መንግስት አትጎበኙ። ስፔሻል ግን ከነ ቤተ መንግስቱ ጭምር እንትን አስጎብኙ ይኖራችኋል ማለት ነው። እኛ የከፈልነው ስፔሻሉን ነው። ይሄው እንደምታየው ስፔሻል። ከዛ ሬጉላሩ 300 ብር ሲሆን ስፔሻሉ 1000 ብር ነው ለአንድ ሰው። እኛ ከፍለናል። እንግዲህ ዛሬ ጸዴ ቪዲዮዎች ያሳያችኋለሁ ማለት ነው። አብራችሁን ቆዩ። ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳረሱ። ሁሌም ለቆም ቪዲዮ ማወቅ ከፈለጋችሁ ኖቲፊኬሽን ኦል ማድረግ እንዳረሱ ማለት ነው። ወደ ቪዲዮ እንገባለን። ይመቻችሁ። ጋይስ እንትን አሁን እዚህ ጋር ቪዲዮ እየታየ ነው። አይ ቲንክ እንትን ነው ሰይኛ ዶክመንተሪ ቪዲዮ ነው። ቢፎር ደ ሪኖቬሽን ነው። ከመሰራቱ በፊት እንደዚህ ነበር። ይህ ሁላ መኪና እዚህ ውስጥ ነበር ማለት ነው። አሁን ይህን ቁጭ ብለን እያየን ነው። አስጎብኝ አሳይን ይደረግላችኋል ተብለናል። እሱ አሳይን ሲደረግልን ቀጥታ ወደ ጎብኝቱ እንሄዳለን ማለት ነው። እንግዲህ በደንብ ኤክስፔሪንስ ያለው ሰው ያስረዳናል፣ በዛውም እኛ እንረዳለን ማለት ነው። ይህ የምትመለከቱት መኪና አውራሪስ ሲባል በ1942 የጣሊያን ስሪት ሲሆን ስፔር ፓርቱን ከጣሊያን በማስመጣት በቶር ማጋረጃ የተገጠመ ነው። የስላሴ ኮከቦች፣ የሞ አንበሳ፣ ሌሎችና የተለያዩ የንጉሠ ነገስቶች ምልክቶች የያዘ ነው። በውስጡ መጸዳጃ፣ መሰብሰቢያ ክፍሎችና ሻወሮች ይገኙበታል። ራዕይ ኃይለ ስላሴ ቤተሰቦቻቸው በፕሌን መሄድ የማይችሉበት ቦታዎች ለመሄድ የሚገለገሉበት የነበረ እጅግ በጣም ቅንጡና ለየት ያለ ግዙፍ መኪና ነበር። በተለምዶ የአሜሪካውያን መኪና ተብሎ የሚታወቀው የ1949 ስሪት የሆነው ክራውን ኢምፔሪያል ሴዳን ኢምፔሪያል ኃይለ ስላሴ ከሚጠቀሙበት መኪናዎች አንዱ ሲሆን ይህ መኪና ከሌሎች ለየት የሚያደርገው አውቶማቲክ ሲሆን እጅግ በጣም ቅንጡና ውብ መኪና ነው። የ1816 የብሪቴን ስሪት የሆነው በ6 ነጫጭ ፈረሶች እየተመራ መሄደው የኢምፔሪያል ኃይለ ስላሴ የ25ኛ የንግስ በዓላቸውን ለማክበር የተጠቀሙበት ሲሆን እንዲሁም ደግሞ ከውጭ ሀገር እንግዶች ሲመጡ የሚቀበሉበት ቅንጡ ሰረገላቸውን እናገኛለን። ዓለማችን ላይ ከሚገኙ ውድና ቅንጡ መኪናዎች መካከል አንዱ የሆነው የ1948 ዓ.ም ስሪት የሆነው ሮልስ ሮይስ መኪና። ይህ መኪና ለንጉሠ ነገሥት ከሐረርጌ ጠቅላይ ግዛትና ከልጃቸው ልዑል መኮንን ለ25ኛ ንግስ በዓላቸው በስጦታ የተበረከተላቸው ቅንጡ መኪና ሲሆን ኢምፔሪያል ኃይለ ስላሴ ይህን መኪና ለንግስና በዓላቸው፣ ለልደታቸው እንዲሁም ደግሞ የተለያዩ የሀገር መሪዎች ለመቀበል የሚጠቀሙበት መኪና ነው። ይህ የምታዩት አምቡላንስ የ1948 ዓ.ም ስሪት የሆነው ካዲላክ አምቡላንስ መኪና ንጉሠ ነገሥቱ ከከተማ ሲወጡ የጤና ባለሙያዎችንና ጤና ፋሲሊቲዎችን ይዘው የሚከተል መኪና ሲሆን እቴጌይቱም የስኳር ታማሚ ስለነበሩ ወደ ሕክምና ያመላለሰች መኪና ናት። እንዲሁም ደግሞ ልዑል መኮንን በሆነ ጊዜ የስትሮክ ታማሚ ስለነበሩ ከቢሾፍቱ እስከ አየር መንገድ በመውሰድ ወደ ውጭ ሄዶ እንዲታከም የረዳ አምቡላንስ መኪና ነው። ይህ መኪና 1957 ዓ.ም የጀርመን ስሪት ኳንተም ግሩፕ አፍሪካ ሲሆን ይህ መኪና ከሌሎች መኪናዎች የሚለየው መሬት ላይ መኪና ውሃ ላይ ደግሞ ጀልባ በመሆን የሚያገለግል ቅንጡ መኪና በመሆኑ ነው። ውሃ ላይ በሰዓት 7 ኪሎ ሜትር፣ መሬት ላይ ደግሞ በሰዓት 7 ኪሎ ሜትር ከስሩ ውሃ እንዳይገባበት በብረት የተለበጠ መቅዘፊያው ያለው ጭስ ማጫው ከፍ ተደርጎ የተሰራለት መኪና ነው።
በ1920 እና በ1947 የፈረንሳይ ስሪት የሆኑት አንደኛው ከፈረንሳይ መንግስት አንደኛው ደግሞ ከእንግሊዝ መንግስት በስጦታነት የተበረከተላቸውን ሁለቱም የባቡር ፍርጎችን እናያለን። ውስጣቸውን ብንመለከት መታጠቢያ ቤት፣ ዘመናዊ ማብሰያ፣ መሰብሰቢያና መመገቢያ ክፍል፣ የንጉሠ ነገስትና የእቴጌይቱ ክፍል፣ ልብስ መስቀያ፣ ተንቀሳቃሽ ቢሮና ላይብረሪዎች፣ የጠባቂዎች ማረፊያ ክፍል እነዚህን ያካተቱና እጅግ በጣም ዘመናዊና ቅንጡ የሆኑ ባቡሮች ናቸው። የ1938 የእንግሊዝ ስሪት የሆነው ዴምለር። ይህ መኪና እጅግ ቅንጡ መኪና ሲሆን ንጉሠ ነገስቱ ይህን መኪና መሪዎች ለማስተናገድ የሚጠቀሙበት እንዲሁም ደግሞ በ1945 የኢትዮጵያና የኤርትራ ኮንፌዴሬሽን በተፈራረሙበት ጊዜ ከኤርትራ የመጡትን መሪዎች የተቀበለችበት መኪና ነው። የ1949 የእንግሊዝ ስሪት የሆነው ላንድ ሮቨር ሲሪየስ 1 መኪና እናገኛለን። ይህ መኪና ንጉሠ ነገስት ቀዳማዊ ኃይለ ሥላሴ እና ክቡር ፕሬዝዳንት መንግስቱ ኃይለማርያም የተጠቀሙበት መኪና ሲሆን በተለምዶ ወታደራዊ ግምገማ እና ምልከታ ሲያደርጉበት የነበረው ላንድ ሮቨር ሲሪየስ 1 መኪና ይባላል። ሮልስ ሮይስ የ1954 ስሪት የሆነው ይህ መኪና ንጉሠ ነገስት ልጃቸው ልዑል መኮንን የሞተ ጊዜ ወደ ቀብር ቦታ የሄዱበት መኪና ነው። ኔዘርላንዳውያን ንግስት ጁሊያን ሀገራችንን ለመጎብኘት በመጡ ጊዜ የተቀበላቸውን መኪና ነው። በርገንዲ ሮልስ ሮይስ እስኪገዛ ድረስ የመጀመሪያው ምርጫቸው የነበረው እጅግ በጣም ቅንጡና ውብ የነበረ መኪና ነው። የ1950 የእንግሊዝ ስሪት የሆነው በርገንዲ ሮልስ ሮይስ ሊሞዚን ይባላል። ይህ መኪና ሁለት ራዲዮዎች አሉት፣ ሁለት ባንዲራው መስቀያዎችም አሉት። በቀኝ በኩል የኢትዮጵያ ሲሆን በግራ በኩል ደግሞ የጎብኚ ሀገር ባንዲራ በማድረግ የሚገለገሉበት ይሆናል። የእንግሊዟ ንግስት ኤልዛቤት ኢትዮጵያ በመጣችበት ጊዜ በዚህ መኪና ሊተቀበሏት ይነገራል። እጅግ በጣም ቅንጡና ዘመናዊ መኪና ነው። የ1931 የእንግሊዝ ስሪት የሆነው ሮልስ ሮይስ መኪና እናገኛለን። ይህ መኪና ንጉሠ ነገስት ወታደራዊ ምልከታዎችን በተለይም ከጃል ሜዳ እስከ ሽሮ ሜዳ የተሰለፉትን የኢትዮጵያ ወታደሮችን የጎበኙበት እድሜ ጠገብ ሮልስ ሮይስ ሊሞዚን መኪና ነው። ይህ መኪና የ1954 ዓ.ም ስሪት ሲሆነው ካዲላክ ብሌትፕሩፍ መኪና ነው። ይህ መኪና ከከሸፈው መፈንቅለ መንግስት በኋላ ለንጉሠ ነገስት ደህንነት ታስቦ የተገዛ ብሌትፕሩፍ መኪና ነው። ይህ መኪና ለየት የሚያደርገው ኢምፔሪየር ኃይለ ሥላሴ፣ መንግስቱ ኃይለማርያም እና ጠቅላይ ሚኒስትር መለስ ዜናዊ የተገለገሉበት መኪና ነው። እነዚህ መኪናዎች በዘመነ ኢህአዴግ የተገዙ ዘመናዊና ቅንጡ መኪናዎች ናቸው። የመኪኖች አቀማመጥ ደግሞ ከንጉሠ ነገስት ቀዳማዊ ኃይለ ሥላሴ እስከ ክቡር ጠቅላይ ሚኒስትር ኃይለማርያም ደሳለኝ ድረስ ያሉ መሪዎቻችን የተጠቀሙባቸው መኪኖች ናቸው። እንግዲህ ጋይስ አሁን ቱራችንን ጨርሰናል። መጨረሻ ላይ ጻፉ የተሰማችሁን በዚህ አጀንዳ ተገናል ማለት ነው። ባይዘዌ በዚህ አጀንዳ አይሾ ስፒድ እዚህም በመቶ በነበረበት ጊዜ ጽፏል ማለት ነው የተሰማውን። ስለዚህ አሁን ደግሞ የኛ ተራ ነው እንጽፋለን ማለት ነው። አብራችሁን ቆዩ። ሶ ጋይስ አሁን ጉብኝት እያደረግን ነው። በጣም ጥሩ ነገር ሊወስድ ነው። ከዚህ በፊት አይቻችሁ ማላቃቸው ነገሮች እያየሁ ነው። የቪዲዮ ኮድ እንዴት እንደሚደረግ ከዚህ በፊት ምናምን ብቻ አሳያችኋለሁ እንዳለ ፈርጅቱ እንደዚህ ነው። እና ጋይስ አሳያችኋለሁ እንዳለ እንዳቸውን ሁሉ ነገር እያስገባች ያቸውን አሳያችኋለሁ ማለት ነው። አብራችሁን ቆዩ። ይመቻችሁ። ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ሁሌም ላይ ቪዲዮ ማድረግ እንዳትረሱ ማለት ነው። ይመቻችሁ።